እሺ ማለት ኢየሱስን ማርያም ከሆነች የፈጠረችው ማርያም ማን የፈጠራት? እሺ እሱን ደግሞ ተወውና ከማርያም በፊት ያሉትን መጀመሪያ እዚህ ምድር ላይ የመጡት ሐዋና አደም ናቸው። ሐዋና አደምን ማን ፈጠራቸው? እሺ አንቺ የምትወልጂው ልጅ ፈጠርሽው ነው የሚባለው ወለድሽው ነው የሚባለው? እንዴ ፈጣሪያችሁ እኮ እናንተ ማርያም ናት የወለደችው። ከማርያም በፊት እኮ ያሉት ሐዋና አደም ከማርያም በፊት እኮ ናቸው ያሉት። ታውቃለህ? አውቃለሁ እኮ እና እንዴት? መልካም ይኸውልሽ፣ አሁን ቅድም ስናሳይ የነበረው ይሄንን ነው። ይሄንን እንድትረዱ ነው፣ በደንብ እንድትረዱ ነው። ቁርአን ፍጡር ነው ወይ ብለን ደጋግመን የምንጠይቃችሁ ለዚህ ነው። ቁርአን ፍጡር አይደለም ብላችሁ ስታምኑ እናንተ ከመፈጠራችሁ በፊትም ቁርአን ነበር ማለት ነው። አየሽ፣ ቃሉ ነበር፣ ጽሁፍ ወረቀቱ ሳይሆን ቃሉ ግን ነበረ ብላችሁ ታምናላችሁ። በደንብ አስቢ። እኛ ደግሞ ምን እናምናለን መሰለሽ? ሀዌል ነው ስምሽ? ሀውለት። ኦኬ፣ ምን መሰለሽ ሀውለት፣ እኛ ደግሞ ምን እናምናለን መሰለሽ? አምላካችን ቃል አለው ብለን እናምናለን። ቃሉ እንደኔና እንዳንቺ ንግግር ሳይሆን አካላዊ ነው፣ መፍጠር የሚችል ነው። ልክ እናንተ ቁርአን ያላ ቃል ነው፣ ቁርአን ፍጡር አይደለም እንደምትሉት፣ እኛ ደግሞ አምላካችን ቃል አለው ብለን እናምናለን። ቃሉ ደግሞ መፍጠር የሚችል ነው። ያንን ቃሉ ሉክ ነቢያትን ሲልክ ቆየና ሁሉም የፈጠረው በቃሉ ነው የፈጠረው። ዮሐንስ ወንጌል ምዕራፍ 1 ላይ ስትመለከቱ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይልና ቁጥር 3 ላይ ሁሉ በእርሱ የሆነ ከሆነውም አንዳች እንኳ ያለ እርሱ የሆነ ምንም የለም ይላል። ስለዚህ ሁሉ ነገር የተፈጠረው በማን ነው? በቃል ነው። ያ ቃል ደግሞ ፈጣሪ ነው ማለት ነው። የአምላካችን ቃሉ ፈጣሪ ነው። እንደኔና እንዳንቺ ድምፅ አይደለም። የኔና አንቺ ቃላችን ምላሳችንን ከጉሮራችን አንቀሳቅሰን ምናምን ነው አደለ ቃል የሚወጣው። የፈጣሪ ግን እንደዛ አይደለም። ያ ቃሉ ግን ይፈጥራል ማለት ነው። አካላዊ ነው፣ መፍጠር የሚችል ነው። ስለዚህ ያ ቃል በስጋ ተገለጠ። ማርያምንም ፈጠራት። ልብ በይ፣ ማርያምን ተፈጠራት። አስቀድሞ የነበሩትንም ነቢያቶችን ፈጠረ፣ እነሱም አለፉ። አዳምንም የፈጠረ ያ ማን ነው? ቃሉ ነው። መጨረሻ ላይ ግን ያ ቃል በስጋ ተገለጠ። ማርያምን ፈጥሮ ከእርሷ ስጋና ደም ተካፍሎ በስጋ ተዋህዶ ተሷ በፈጠረው ስጋና ደምን ተዋህዶ ምን ሆነ? በስጋ ተገለጠ። ስለዚህ ኢየሱስን ስታዩ ከማርያም እንደመወለዱ የማርያም ልጅ ይባላል። ምክንያቱም ስጋና ደሙን የወሰደው ከማን ነው? ከማርያም ስለሆነ የማርያም ልጅ ይባላል። ከእሷ ደግሞ ቢወለድም እሷን ደግሞ የፈጠራት እርሱ ነው። ምን? ቃል ስለሆነ፣ አካላዊ ቃል ስለሆነ፣ አስቀድሞ የነበረ ስለሆነ። ስለዚህ ኢየሱስን ስታዩ እንደኔና እንዳንቺ ስጋና ደም ቢኖረውም ስጋና ደም ብቻ ደግሞ አይደለም፣ መለኮት ሙላት በሰውነቱ ያለ ነው። አንቺ መለኮት የለሽማ አለሽ እንዲያወለት እኮ እኔ የለኝም ማለት ማርያም ከሆነች የፈጠረችው ኢየሱስ ነሽ። ለምን ተሰቀለሽ? እሱ መልስልሻለሁ። የመጣበትን በደንብ ከገባሽ እሱ መልስልሻለሁ። ስለዚህ ኢየሱስ መለኮት በሰውነቱ የመለኮት ሙላት ያለ፣ ስለዚህ ፍጹም አምላክም ነው። አምላክ ሰው ብቻ አይደለም ማለት ነው። ቃል አንቺ ቁርአን ነው እንደምትዩ፣ እኛ ደግሞ ያ ቃል አካላዊ ቃል ክርስቶስ በስጋ የተገለጠ ነው። ወረቀቱ ፍጡር ነው አይደለ? ሐዋለት ቁርአን ላይ ያለው ወረቀት ቁርአን እኛ እኮ ማለት የምናመልከው አንድ አላህን ነው። ግን ይኸውልሽ ቁርአን ወረቀቱ ተራ ፍጡር ነው። ወረቀቱ ከጊዜ በኋላ የሆነ ፋብሪካ ውስጥ የተሰራ ነው። ቃሉ ግን እንደዛ አይደለም። ቁርአን ፍጡር አይደለም ተብሎ የሚታመነው ሐዋለት ስለማታውቂው ነው በደንብ። ወረቀቱ ፍጡር ነው፣ ቃሉ ግን ፍጡር አይደለም ብላችሁ የምታምኑት የማን ቃል ስለሆነ? ያላ ቃል ስለሆነ ዘላለማዊ ነው ተብሎ የሚታመነው። እኛ ደግሞ የአምላካችን ቃል አካላዊ ቃል ምንድነው ብለን ነው የምናምነው? ዘላለማዊ ነው፣ ፍጡር አይደለም ብለን ነው የምናምነው። የአብ የባህሪ ቃሉ አካላዊ ቃል ክርስቶስ በስጋ የተገለጠ ነው ብለን እናምናለን። ስለዚህ ቃል ሁሉን የፈጠረ ነው ብለን እናምናለን። ሜይ ቢ ፍንጭ አልሰጠሽም እኮ ማለት ገባኝና፣ ግን እሺ ለምን ተሰቀለ? ጎበዝ፣ ለምን ተሰቀለ? መሰቀል ያስፈለገው ለምንድን ነው? አዳምና ሔዋን ጥፋት አጠፉ። ስለዚህ ፍርድ መጣባቸው እና ሰው ሁሉ ወንጀለኛ ሲሆን የሚሞቱ ሆኑ ማለት ነው። በአዳምና ሔዋን ምክንያት እኛም የምንሞት ሆንን። ስለዚህ ሞት መጣብን፣ ሞት ተፈረደብን። ስለዚህ ከሞት መዳን አለብን። ለመዳን ደግሞ መነሳት አለብን። ሞተን እንዳንቀር፣ አፈር ሆነን እንዳንቀር ክርስቶስ ተወለደ፣ በስጋ ተገለጠ። ስለዚህ ቤዛ ሊሆነን ካሳ መካስ ያስፈልግ ነበረ። ከሞት ለመነሳት ካሳ ያስፈልጋል። ያንን ሞቶ የሚያድነን ደግሞ አልተገኘም። ሰው ሁሉ ራሱ ባለዕዳ ስለሆነ ያን ካሳ መክፈል መቻል የሚችል ጠፋ። ለምሳሌ አንቺ 100 ብር ዕዳ ቢኖርብሽ፣ ከጎንሽ ያለ መሐመድ 100 ብር ዕዳ ቢኖርበት፣ ቃልም 100 ብር ዕዳ ቢኖርባት፣ አንቺ ዕዳ እንኳን ልክፈል ብትይ የራስሽን ዕዳ 100 ብር ትከፍያለሽ እንጂ 100 ብር ቢኖርሽ የእነሱ መክፈላችም።
የራስሽንም ገና ስላልከፈልሽ ማለት ነው። ስለዚህ ሰው ሁሉ የሞት ዕዳ ተገኘበት ማለት ነው። የሚሞት ሆነ፣ ሞት ዕዳ ያዘው። ስለዚህ ያንን ዕዳ ከፍሎ ከእግዚአብሔር ጋር የሚያሳርቃቸው አጡ። ስለዚህ ራሱ ክርስቶስ በስጋ ተገለጠ፣ ታረቀንና ያንን ዕዳችንን ከፍሎ ፍቅር ወደሆነ ወደ ራሱ ሳበን ማለት ነው። ወደ ራሱ ወሰደን። ምን ሊያደርግ? ሞትን ሊሽርልን፣ ቤዛ ሊሆን ማለት ነው። ከዛ በፊት ማለት ከእግዚአብሔር በፊት ያሉት እኮ የሚሞቱ ሰዎች ነበሩ እኮ እነሱስ? እሺ ለእኛ ለእኔና ለአንቺ ዮሐንስ ወንጌል ምዕራፍ 3 ላይ ቁጥር 16 ላይ በልጁ የሚያምን የዘላለምን ሕይወት እንዲያገኝ እንጂ እንዳይጠፋ እግዚአብሔር አንድያ ልጁን ሰጥቷልና በማመን ተፈርዶበታል፣ በሚያምን ግን ይድናል ማለት ነው፣ የዘላለም ሕይወት ያገኛል። ስለዚህ አሁን ነፃ ምርጫ አለሽ በልጁ የማመንና አለማመን። በዛ ለነበሩት ግን ተስፋ ሲያደርጉ ነበረ። ይመጣል፣ ይወለዳል፣ ያድነናል እያሉ ተስፋ ትንቢት ይናገሩ ነበረ። ዳዊት ትንቢት ይናገር ነበር። ኢሳያስ ይጠብቁ ነበር በተስፋ ማለት ነው። ሁሉም በተስፋ ይጠብቁ ነበር። ከዛስ እነሱ ከሞቱ በኋላ ሲሞቱትንስ አንደኛ ጴጥሮስ ምዕራፍ 3 ላይ ቁጥር 17 አካባቢ ልክ ሲሞት በስጋና በነፍስ ሲለያይ ስጋና ነፍሱ ሲኦል ላሉት እንኳን ሄዶ ወንጌልን ሰበከላቸው። ወንጌል ራሱ ክርስቶስ ነው። ወንጌል ስለ ልጁ ነው ይላል። ወንጌል ሄዶ ሰበከላቸው። እስር ቤት ያሉትን እንኳን በወይን ላሉት እንኳን ሄዶ ሰበከላቸው ማለት ነው። ስለዚህ ምርኮን ይበዘብዛል እዛም ሄዶ ማለት ነው። ተሰበኩ ለእነሱም ነው። ሐዋርያት ሌላ ጥያቄ ያለሽ ነው? አልገባሽም? ገብቶሻል? ሐዋርያት ምን ማለት ነው? ሐዋርያት ማለት ወጣች ተመልሶላታል ማለት ነው።